ሰላቱ ወሰላም ዘመን ሁለት ወንድማማቾች ነበሩና አንዱ ቢስሚላሂር ረህማኒር ረሂም በሁሉም ዘመን የምንኖር ሰዎች ተመሳሳይ ባህሪ አለን። በተለይ ከገንዘብ ጋር የተያያዘ ባህሪያችን ተመሳሳይ ይመስላል። አላሁ ሱብሓነሁ ወተዓላ በተከበረው ቁርአኑ ወኢነሁ ሊሑቢል ኸይሪ ለሸዲድ የሰው ልጅ እኮ ለገንዘብ ያለው ፍቅር ብርቱ ነው ይላል አላህ ሱብሓነሁ ወተዓላ። አልኸይር የሚለው ቃል እዚህ ቁርአን አያ ላይ በሙፈሲሮች ሙሉ ስምምነት አልኸይር ማለት ገንዘብ ማለት ነው ብለዋል። ለገንዘብ ያለው ፍቅር የሰው ልጅ በጣም ከፍተኛ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ጋር ብዙ የማይርቅ በአብዛኛው እሳቸው ጋር ጊዜውን የሚያሳልፍ ቁርአን ሐዲስ በመሰብሰብ እውቀት በመሰብሰብ ላይ የተሰማራ ወንድም አለ። ሌላኛው ደግሞ የሚጥር የሚግር ገቢ ለማግኘት ጥረት የሚያደርግ ሆኖ ያን ደግሞ ለወንድሙ ያካፍላል። ታዲያ ከጊዜ በኋላ እኔ በሰራሁት ይህ ወንድሜ ቁጭ ብሎ እንዴት ዝም ብሎ ያገኛል አይነት ስሜት ተሰማውና ወደ ነቢዩ አለይሂ ሰላቱ ወሰላም ሄዶ አቤቱታ ያቀርባል። ይህ ወንድሜ ምንም ሳይሰራ ከኔ ነው የሚቀለበው አላቸው። ነቢዩ አለይሂ ሰላቱ ወሰላም አንድ ጥልቅ መልእክት ያለው የህይወት መርህ ሊሆን የሚችል አንድ ንግግር ተናገሩት። ለዓለከ ቱርዘቁ ቢሂ አሉት። ምናልባትም አንተ ሪዝቅ እያገኘህ ያለው በሱ ምክንያት ሊሆን ይችላል አሉት ነቢ ሰለላሁ ዐለይሂ ወሰለም። ይህ ስራ ፈትነትን ወይም ስራ አለመስራትን የሚያበረታታ ሐዲስ አይደለም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ይህንን የተናገሩት ስራ ሰርቶ በሚሰጠው ሰው ነው፣ ስራ ለማይሰራው ሰው አይደለም። ስራ የማይሰራው ሰው ደግሞ ሌላ በር አለው። ዲንህንም ተማር ራስህንም ቻል የሚባልበት ሌላ አለ። ይህን ሰውዬ ግን ሰጪ ስለሆነ ለዓለከ ቱርዘቁ ቢሂ አሉት ነቢ ሰለላሁ ዐለይሂ ወሰለም። ምናልባትም አንተ ሪዝቅ የምታገኘው በሱ ምክንያት ይሆናል አሉት። ህይወት ውስጥ የምናግዛቸው በጣም በርካታ ሰዎች ይኖራሉ። ምናልባትም አላህ ሪዝቃችንን እየሰጠን ያለ በምንረዳቸው ወላጆቻችን ምክንያት ይሆናል። ሁሌም በቋሚነት ቋሚ የሆነ መድኃኒቱን የምንሸፍንለት አንድ ምስኪን ይኖራል። ሁሌም የማይለቅ አይነት በሽታ ይኖርበትና መድኃኒቱን በቋሚነት እየሸፈንለት ይሆናል። ያም የሪዝቃችን ምክንያት ሊሆን ይችላል። የአክስታችን ልጅ፣ አጎቶቻችን፣ ቅርብ ዘመዶቻችን ትንሽም ቢሆን የምንሰጣቸው ስጦታ አላህ ሱብሓነሁ ወተዓላ በዛ ሰበብ የሚከፍትልን ሪዝቅ እሱ ብቻ ነው የሚያውቀው። አንዳንድ ጊዜ እነዚህን እውነታዎች በደንብ ሳንረዳ እንቀርና በመስጠታችን ምክንያት እየተሰጠን መሆኑን እንዘነጋና አላሁ ሱብሓነሁ ወተዓላ ከሚሰጡት ጎራ ማድረጉን ከሚቀበሉት አለመሆናችን ትልቅ ጸጋ መሆኑን እንዘነጋና መስጠትን እንሰላቻለን። ግን በመስጠት ውስጥ እኮ ይሆናል የኛ ማግኘት ያለው። በመስጠት ውስጥ ይሆናል የኛ ማግኘት ያለው። ያን መዘንጋት አያስፈልግም ለማለት ነው። አንድ አብዱላህ ብን ጃዕፈር የሚባሉ ሰው ያሉትን ላንሳ። በጣም ከፍተኛ ሰደቃ የሚሰጡ ሰው ናቸው። በነገራችን ላይ ከሰለፎች ዘካ የማይወጅብባቸው ሀብታሞች አልፈዋል ይባላል። ምክንያቱም ዘካ ለመውጀብ ሐውል መሙላት አለበት፣ አንድ ዓመት መሙላት አለበት። አንድ ዓመት ሊሞላ ከመቻሉ በፊት ወይም አንድ ዓመት ከመሙላቱ በፊት ሰደቃ ሰጥተው ይጨርሳሉ። በሚቀጥለው ዓመት ገቢያቸው ለዘካ የሚበቃ ያክል ይሆናል። ግን ዓመት ከመሙላቱ በፊት ደግሞ አውጥተውታል። ያን የዛ አይነት ቸር ሰዎች አልፈዋል። እኒህ አብዱላህ ብን ጃዕፈርም እንደዛው አይነት ሰደቃ በመስጠት የሚታወቁ ናቸውና የቅርብ ዘመዶቻቸው እባክህን ቀንስ አበዛሃው ይሏቸው ነበር። ሱብሃንአላህ። አንዳንድ ጊዜ እንዲህ አይነት ሰዎችም አሉ። የሚሰጠው ሰው ሳይሰለቸው፣ የሚሰጠው ሰው ሳይሰስት በዙሪያው ያሉት ሰዎች ስስት ውስጥ ይገባሉ እሱ ለሰጠው እና እባክህ ቀንስ ይሏቸዋል። አብዱላህ ብን ጃዕፈርን ምን አሉ? ለቀድ ዓወደኒ አላሁ ዓደተን ወዓወድቱ ዒባደሁ ዓደተን። አላሁ ስብሓነሁ ወተዓላ ያስለመደኝ ልምድ አለ፣ እኔም የሱም ባሮች ያስለመድኩት ልምድ አለ። አላህ እኔን መስጠት ለኔ
ጸጋውን ማንቧቧት አስለምዶኛል እኔ ደግሞ ለባሮቹ መስጠት አስለምጃለሁ ታዲያስ فأخشى إن غيرت عادتي أن يغير الله عادته እኔ ያስለመድኩትን በመቀየር ምክንያት አላህ ለኔ ያስለመደውን መልካም ነገር እንዳይቀይርብኝ ይፈራለሁ ይላሉ لعلك ترزق به ምናልባትም በሱ ምክንያት ሪዝቅ ያገኘህ ይሆናል የህይወት መርሃችን ይሁን የምንረዳቸው የምናግዛቸው ደካሞች ምናልባትም አላህ Subhanahu Wa Ta'ala እኛን አከፋፋዮች አድርጎ ሹሞን ይሆናል ነገ እኛም ሰዎች እጅ መውደቃችን እርግጠኞች አይደለንም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሮች አሉት ጸጋውን በእነሱ በኩል የሚያከፋፍልባቸው እነርሱ ግን እንቢ ብለው ያን ጸጋ ማከፋፈል ሲያቆሙና ሲይዙት انتزعها منهم ብለዋል ከነሱ ይነጥቅና حولها الى غيرهم ለሌሎች አከፋፋዮች ይሰጣል ያን ጸጋ ያጡታል ብለዋል ምናልባትም አላህ Subhanahu Wa Ta'ala የሰጠን ጸጋ እኛ ዘንድ እንዲቆይ ምክንያቱ ምን ሰጠው መልካም ነገር የምናበረክተው መልካም ነገር ይሆናል የተከፈተልን ሪዝቅ የተከፈተው እኛ ባስደሰትነው ምስኪን ይሆናል ያመዘንጋት የለብንም ለማለት ነው وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم